ጤና ይስጥልኝ እንደምን አላችሁ? ዛሬ የምንነጋገረው በቸልተኝነት ወንጀል መፈጸም፣ ወንጀል መስራት በቸልተኝነት ባለማስተዋል፣ ወንጀልን መስራት ባለማወቅ ያስጠይቃል አያስጠይቅም የሚለው ነገር ላይ ለመነጋገር ነው። በቸልተኝነት ሲባል ባለማስተዋል፣ ነገሮችን ባለማጤን፣ በመዘንጋት ወንጀልን መስራት ያስጠይቃል አያስጠይቅም የሚለው ላይ ነው። የኢትዮጵያ ሕግ ግልጽ ነው። ደስ የሚለው የኢትዮጵያ ሕግ የተጻፈ ሕግ ስለሆነ ብዙም አያምታታም። ለዳኞች እንዲሁም ለሕግ አካላት በጣም ግልጽ ነው። ከተወሰኑ ጉዳዮች በስተቀር እጅግ በጣም ግልጽ ነው ማለት ግን አይደለም። ያው የሰዎች አኗኗራችን ትንሽ ከዕለት ወደ ዕለት ወይም ማኔጅ ለማድረግ ነው የሚወጣውና ትንሽ ነገሮች ኮምፕሌክስ ቢሆኑ የሚጠበቅ ነው። ለማንኛውም ባለማስተዋል በቸልተኝነት አንድ ሰው ወንጀል ቢፈጽም ይጠየቃል ወይስ አይጠየቅም የሚለው ግልጽ ነው። ይጠየቃል። በምንም አይነት ሁኔታ አንድን ወንጀል ባለማስተዋል ወይ በቸልተኝነት የፈጸመ ከሆነ ይጠየቃል። ማንኛውም አይነት ወንጀል ቢሆን ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ። የግድያ ወንጀል ነው እንበል። ሳያስተውል አንድ ሰው ወይ ደግሞ በቸልተኝነት ሳያውቅ እሱ እንግዲህ እያለፈ እየሄደ ነው እያለፈ በመንገድ ላይ እያለፈ አንድ ሰው ደግሞ ከፊት ለፊት ይመጣል። ከዛ በኋላ ሳያውቅ ገፋ አደረገው። በቸልተኝነት ዝም ብሎ ገፋ አደረገው። ገፋ ሲያደርገው ቱቦ ውስጥ ገባ። ያ ሰውዬ አለፈ፣ ህይወቱ አለፈ፣ ሞተ። ስለዚህ ሰውዬ ገፋ ያደረገው ሰውዬ ቸልተኛ ስለሆነ ስላላወቀ ነፃ ይወጣል ብላችሁ ታስባላችሁ? አይወጣም። ይጠየቃል። ምንድነው የሚደረገው? ሆን ብሎ ከሰራው ወንጀል ሆን ብሎ የሰራ ሰው ካለ ከእሱ አንጻር ታይቶ ምናልባት ቅጣቱ ሊቀነስለት ይሆናል። ያውም ካስረዳ፣ ቸልተኛ መሆኑን አለማወቁን ካስረዳ ምናልባት ዳኛው አስተያየት ሊያደርግለት ይችል ይሆናል እንጂ ከመጠየቅ ወደኋላ አይደለም። የቸልተኝነት ጥጉ ምንድን ነው? ያለማስተዋል ጥጉ አለማወቅ ነው። ልክ ነው። ለምሳሌ ማግኒቱድ ሲሰፋ የአንድ ነገር ቸልተኛ አለማወቅ ነው አይደል? በኢትዮጵያ አለማወቅ ያስጠይቃል። ህግን አለማወቅ ያስጠይቃል። ህግን አለማወቅ ነፃ ያደረገው ህጋችን በግልጽ ቁጭ አድርጎታል። እንኳን ቸልተኝነት ቀርቶ ማለት ነው። ስለዚህ በቸልተኝነት ማንኛውንም ወንጀል መስራት ያስጠይቃል። ምናልባትም ዲግሪው ዝቅ ስለሚል ማግኒቱድ ዝቅ ስለሚል የወንጀሉ የፓኒሽመንት ላይ ወይ ደግሞ ጀጅመንት ላይ ብይን ላይ ዝቅ ሊደረግለት ይችላል። ውሳኔ ላይ የሚታሰርበት ሁኔታ ዝቅ ሊል ይችላል። የዳኛው አስተያየት ቸልተኛ መሆኑን በንጹህ ልቦና በቅን ልቦና የሚያስረዳ ከሆነ ምናልባት ዳኛው ያንን አይቶ ቅናሽ ሊቀንስለት ይችላል እንጂ ቅጣቱን ከመጠየቅ ወደኋላ አይልም። ዛሬ ይችን ለማስረዳት ነው ያልኩት። አመሰግናለሁ።